እኔ ሁሌም እርግጠኛ መሆን የምችለው በእግዚአብሔር ብቻ ነው። ሰው ይመጣል፣ ሰው ይሄዳል፣ ገንዘብ ይመጣል ይሄዳል፣ ጓደኛ ይቀርባል፣ ሲያሻው ደግሞ ይርቃል። መቼም ቢሆን እርግጠኛ መሆን የምችለው በእግዚአብሔር ብቻ ነው። ወዳጅ የተባለ ሲመጣ እግዚአብሔር አለ፣ ሲሄድም እግዚአብሔር አለ። ሰው ለአንድ አፍታ ሊያስታውስ ይችላል፣ እግዚአብሔር ግን ለአንድ አፍታም አይረሳም። አንድም ቀን ከዚህ በኋላ ከእግዚአብሔር ውጪ በሆኑ ነገሮች እርግጠኛ ሆኜ መገኘት አልፈልግም። ለምን ካልከኝ ታምሜበታለሁ፣ ቆስዬበታለሁ፣ በሰው እርግጠኛ ሆኜ አፍሬያለሁ። ባለኝ አቅምና ሀብት ተደግፌ ተሰብሬያለሁ። እግዚአብሔርን ተስፋ አድርጌ ግን አንድም ቀን አፍሬ አላቅም። በጣም የሚገርመው ደግሞ ሰው ትንሽ ቢታመንልህ እድሜ ለኔ ይበል ይላል። እኔ ባልኖር ምን ይውጠው ነበር ይላል። እግዚአብሔርስ አንድም ቀን እሱ ባመሰግነውም ባላመሰግነውም ባከብረውም ባላከብረውም ይታመንልኛል። ሁሉን የሚችል ሁሉን የሚገዛ ሆኖ ለኔ ጉዳይ ግን አንድም ቀን ቢዚ ሆኖብኝ አያውቅም። ሰው ባገኘው አጋጣሚ ሁሉ ቢዚ ነው። ስማኝ፣ ቢዚነስ ዊዛውት ቢዝነስ ነቲንግ ይላሉ ነጮቹ። እባክህ ብትለው አንድ ወዳጅህን ቀድሞ አይገኝልህም። ለምን? እሱ ቢዚ ነዋ። ለዚህ ነው እኔም ሁሌም እርግጠኛ መሆን የምችለው በእግዚአብሔር ብቻ ነው ምለው።